ወይስ ሉዝ ለማድረግ ምግብ ማቆም አለብክ? ማቆም የለብህም። ወይስ ሉዝ ለማድረግ ወይም ክብደታችንን ለመቀነስ የመጀመሪያውና ወሳኙ ነገር ካሎሪ ዴፊሲሽን ነው። ካሎሪ ዴፊሲሽን ማለት ሰውነታችን ከሚፈልገው ካሎሪ በታች የሆነ ካሎሪ ምግብ መመገብ ማለት ነው። ለምሳሌ እኔ በቀን ውስጥ 2500 ካሎሪ ሰውነቴ የሚፈልግ ከሆነ እኔ ደግሞ በቀን ውስጥ 2000 ካሎሪ ከምግብ ማስገባት ወደ ውስጥ ያንን መመገብ ማለት ነው። ስለዚህ ይሄን በምናደርግበት ሰዓት የሰውነታችን ፋት መቃጠል ይጀምራል። ሁለተኛው ስትሬንግዝ እና ካርዲዮ ትሬኒንጎችን በጋራ መስራት ማለት ነው። ብዙ ጊዜ ሰዎች ክብደታቸውን መቀነስ ይፈልጋሉ፣ ርቀታቸውን መቀነስ ይፈልጋሉ ግን ካርዲዮ ብቻ ወይም ደግሞ ኤሮቢክስ ብቻ እንቅስቃሴ ያደርጋሉ። ይሄ ደግሞ የሰውነታቸውን የመቀነሱን አድቫንቴጁን በጣም ወደፊት ረጅም ጊዜ ሊወስደው ይችላል ማለት ነው። ስለዚህ በአጭር ጊዜ ውስጥ ሰውነታችንን ክብደት መቀነስ ከፈለግን የስትሬንግዝ ስራና ካርዲዮ ስራዎችን አንድ ላይ ማካሄድ ማለት ነው። አንድ ላይ ማካሄድ ማለት አንድ ሰው ቀድሞ ስትሬንግዝ ስራ የማይሰራ ከሆነ በአሁኑ ሁኔታ በአሁኑ ፕሮግራም ላይ ስትሬንግዝ ስራዎችን በፕሮግራሞች ውስጥ ማካተት አለበት ማለት ነው። እዚህ ስትሬንግዝ ስራ በሚሰራበት ሰዓት ከዛ ደግሞ በሌላ ቀን ካርዲዮ እና ኤሮቢክስ እንቅስቃሴ በማድረግ የሰውነታችንን ክብደት መቆጣጠር እንችላለን። ሌላው ፕሮሰስ የሆኑ ፉዶችን መተው ነው። እነዚህ ፋብሪካ ታሽገው የሚወጡ ምግቦችን እና ፕሮሰስ ተደርጎ በዛ በፕሮሰስ ውስጥ አልፎ የሚመጡ ምግቦችን እነሱን ምግቦች ማቆም ይኖርብናል ማለት ነው። በፋንታው ደግሞ ፕሮቲን ነክ ምግቦችን ኦርጋኒክ የሆኑ ምግቦችን በመመገብ ያንን ማስተካከል እንችላለን። እነዚህ ምግቦች ለምሳሌ እንቁላል፣ ዶሮ፣ አሳ፣ ተልባ፣ ባቄላ፣ አትክልት እነዚህን በመመገብ ሰውነታችንን ክብደት ማስተካከል እንችላለን። ስኳር መቀነስ ይኖርብናል። ኬክ፣ በርገር፣ ሶፍት ድሪንክ የምንላቸውን እነዚህን ነገሮች ማስተካከል ይኖርብናል ማለት ነው። ውሃ በብዙ ውሃ መጠጣት ያስፈልገናል። እነዚህን ነገሮች በማስተካከል የሰውነታችንን ክብደት መቀነስ ውፍረታችንን ማስተካከል እንችላለን። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ እና ላይክ ሼር በማድረግ ተባበሩን። በሚቀጥለው እንገናኛለን። እናመሰግናለን።